እንግዲህ ራያ የሚለው ቋንቋ ቃል ወይም የኦሮሞኛ ቃል ነው። የስንት ሸለቆን ተከትሎ የተነሳው ወይም የተስፋፋው ኦሮሞ ሚሊዮንስ ሲደርስ 12 ጎሳ ነው ይባላል። 12 ጎሳ ነው ይባላል። ሚሊዮንስ ሲደርስ ተለያየ። ከሚሊዮንስ በኋላ ተገንጥሎ እንደርታ ድረስ የፈለሰው የባሬንቱ ጎሳ ይባላል። ባሬንቱ 6 ልጆች ነበሩት። ከስድስቱ ውስጥ አንዱ ሀቡና ይባላል። ሀቡና 3 ልጆች አሉት። ከሶስቱ ልጆች አንዱ ራያ፣ ሁለተኛው አዘቦ፣ ሶስተኛው አሸንጌ ይባላሉ። ራያ የሀቡና ልጅ ሲሆን ትርጓሜውም የኦሮሞኛ ቃል ነው። የማይፈራ ጀግና ወታደር ማለት ነው። ትርጓሜው ይሄን ይመስላል። ራያ ማለት የሀቡና አንዱ ልጅ ነው። በዛ በጀግና ስሙ ልጅ ነው የሰየመው። ራያ የሚለው ኦሮሞኛ ቃል ሲሆን ትርጓሜውም የማይፈራ ጀግና ወታደር ማለት ነው። ራያ ስንል እንደ ባርናባስን ሐሳብ እንውሰድ። ብዙ ጸሐፍቶች ጽፈዋልና ባርናባስ ምን ይላል? ከሰሜን የጁ ከምስራቅ ላስታ፣ ከምስራቅ አፋር፣ ከምዕራብ ላስታ፣ ከሰሜን ደግሞ እንደርታ ድረስ የራያዎች ሀገር ነው ይላል። እንግዲህ በተለያዩ ስርዓቶች ውስጥ ብዙ ጊዜ አንዴ ወዲያ አንዴ ወዲህ እያለ ቆይቷል። ከአፄ ዮሐንስ ጦርነት በኋላ ኦሮሞዎቹን ለመግጠም የመጣው ዮሐንስ በጋብቻም በስጋ ዝምድናም ሲጠይቃቸው አንፈልግም ይላሉ እና ዮሐንስ ለጦርነት ይነሳል። ሲመጣ አሸንጌ ሲደርስ ይቆማል። ዋክሽም ጎበዜን የዋክሽሞችን ትንሹን ልጅ እሱን አግዘኝልና ጦርነቱን ያሸንፋሉ። ካሸነፉ በኋላ ኦሮሞዎቹን ከጮይበር ወዲያ የሚባል ቶላባ ቦና ከዛ ወዲያ ያለውን ቶላባ መርዋን ገዥ ያደረገና ደጃች አጎስልን ከአዲግራት አምጥቶ ምስለን ያረጋቸው። ራያና አዘቦ የሚባለው አካባቢ፣ ራያና ጨርጨር እንዳመሆን የሚባሉት አካባቢዎች በከፊል አማርኛ ተናጋሪ በአብዛኛው ደግሞ ትግርኛ ተናጋሪ ናቸው። አሁን በነገስታት በራሳቸው አገዛዝ እንዲመቻቸው የተለያየ የመግዛትና የመንትን የማለት የማስገበር እንትን ነበራቸው። አሁን ኦፍላ የሚባለው ይሄ አገውኛ ተናጋሪው ትግርኛ ተናጋሪው ነው። ትግርኛ የሚናገረው መሆኒን አካባቢ ያለው ነው። በዚህ ውስጥ ኦሮሞዎችም አሉ። ህምርኛ የሚናገሩ ህምር የሚባል ቋንቋ ለነሱ የሚናገሩ አሉ። አማርኛ የሚናገሩ ደግሞ ከአላማጣ ግማሽ ይዞ ወደ 5 ባለሳሳት ቁጥሩን እርግጠኛ አይደለሁም እንደዚህ አይነት ወረዳዎች አሉ። ሙሉ ቆቦ እስከ አላውሃ ድረስ ያለው የአማራ አገር ነው። አማርኛ ተናጋሪ ነው። ክልሉ ግን ከአላውሃ እስከ ኤቦ ድረስ ያለው የአማራ ግዛት ነው የነበረው። ይሄ ታሪክ መረጃ ጭምር አለን ማለት